ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ እንግዲህ ይህንን አርቲስት እንደምታውቁት ሄኖክ ወንድሙ ነው በአባቱ ስም መሰለኝ። እና እንደምታዩት የሁላችሁ በጣም አስገራሚ ድንቅ የሆነ ገጽታ አስባችሁታል ጋይስ? እንግዲህ እንደምታዩት ወንድማችን ይህንን ያደረገው እንደዚህ ራሱን አስባችሁታል? ራሱ እንኳን አይመስልም። እስቲ ፎቶን አይታችሁ የበፊቱ ማንነቱን አይታችሁ የአሁን እንደዚህ የመቀየሩ ማንነት ደግሞ እዩት እስቲ። በጣም በሚገርም ሁኔታ በሚደንቅ ሁኔታ የሰው ልጅ በዚህ ደረጃ እንግዲህ ለትወና ለሙያው ሲል ያደረገው ይህን አይነት መስዋዕት አስባችሁታል? እስቲ እዩት ገጽታውን እንዴት እንደቀየረው ማለት ነው። በዚህ ደረጃ አጥንቱ ወጥቶ እንደዚህ ሰውነቱ በቃ የሆነ ማለት ሌላ ህመም ያለበት ነው። እኔ ስለ እውነቱ ልክ ቲክቶክ ላይ ሲፖስት በጣም ነው የደነገጥኩት። ታውቃላችሁ? በቃ ክውን ያልኩት ለምን የሆነ የታመመን የመሰለኝ እንጂ ስለ እውነቱ ስለ ለፊልሙ ብሎ እንደዚህ አይነት ደረጃ ላይ ደርሳል ብዬ አስቤ በቃ እንደዚህ ጭራሽ አይምሮ ላይ ራሱ አልመጣም። ኦ ማይ ጋድ ነው የሚያስብለው። እግዚአብሔርን ጋይስ አይታችሁታል? ምን አክል እንዴት ራሱ እንደተቀየረ እሱ ይመስላል። ራሱ ስታዩት ምን አይነት በሽተኛ ሰው ነው እኮ የሚመስለው። ምን ሆኖ ነው በቃ ምን ተፈጥሮ ነው እኮ ነው የሚያስብለው። አስባችሁታል? ምን አክል እንደተቀየረ ምን አክል በቃ የሆነ ፀጉሩ ሲላጭ ምናምን ሌላ የሰው ልጅ በዚህ ደረጃ ይቀየራል ብሎ ማሰብ ይከብዳል። በስመ አብ ብቻ ምን አይነት ፊልም እንደተሰራ በቃ በሽታ ነው የሚመስለው ሁላ። ምንድን ነው የተያዘው? ይሄን አክል በዚህ ደረጃ ነው የሚያስብለውና ገራሚ ነው እውነት። የሰው ልጅ እንደዚህ ለሙያው ብሎ ይሄን አክል መስዋዕት ይከፍላል። ስማ ብቻ ከባድ ነው እንዴ! ፀጉሩ ሲላጭ እኮ ሌላ በሽተኛ ነው። አሁን ራሱ ዛሬ ቲክቶክ ላይ ሲታይ ራሱ ሌላ በቃ የሆነ ታሞ ምናምን የወጣ ነው የሚመስለው። ፈጣሪ ሆይ እንደዛ ነው የሚመስለው እኮ ፊቱ እንደዚህ ገርጥቱ። ለየትኛ ምን አይነት ፊልም እኔ ጓጉቻለሁ። የፊልም እስኪ ይለቀቅ ድረስ እግዚአብሔርን ምን አይነት ፊልም ነው የሚለቀቀው? ግን በጣም የሚያሳዝንና የሚያስለቅስ ፊልም ነው ሊሆን የሚችለው። እግዚአብሔርን ለመገርጣት ነው 3 ዓመት ድረስ የፈጀው። አመት እንደዚህ ለመክሳትማ ከሆነማ እንኳን 3 ዓመት በምንድን ነው እንዴት ትታገች ማለት? አሁን ለምሳሌ አንቺ ራስሽን ላክሳ ብለሽ እንደዚህ የሚቻል ከሆነ ሰው ታዲያ ለምን አይሞክርም? ይሄ እኮ ብዙ ሰው ትምህርት ሊወስድበት ይገባል። እውነት በዚህ ደረጃ ሰው እንግዲህ ለፊልም ብሎ እሱ እንደዚህ ራሱን ካከሳ እነዚህ የወፈሩ ሰዎች ራሳቸውን እንዴት ይሄ መታወቅ አለበት። ጥሩ አስተማሪ እንትን ነው እውነት። እንዴ ሌላ እንትን ነው የሚመስለው። በቃ ሌላ ህመም ኖሮበት ምናምን ነው የሚመስለው። የ3 ዓመት መቼም 3 ዓመት እንኳን አይፈጅም። ግን የት ሄዱ? ጫካ ገብቶ ነው እንደዚህ ሆኖ ማለት? እንዴት እንደዚህ ሊከሳ ቻለ? አስበሽዋል? ከዚህ ሰውነቱ ከዛ የመሰለ ሰውነቱ ወደዚህ ማምጣት በኢየሱስ ስም። የሰው ልጅ ግን በስመ አብ በጣም ነው የሚገርመው። ምን አይነት ፊልም ነው? ጓጉቻለሁ ይሄንን ፊልም ለማየት የምር። አጥንቱ እኮ ነው የወጣው። አጥንቱ ጨርቁ ለምን አልብሰውት ነው? መላጣው እንዳይታይ